ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ልነግራችሁ የመጣሁኝ የሚደልቡ በሬዎችን ማሳረፍና እንዲሁም ደግሞ ማናፈስ ምን ጥቅም አለው የምለውን ልነግራችሁ እመጣለሁ። ቤኔፊት ኦፍ ሬስት ኤንድ ሪፍሬሽመንት ፎር ፋትኒንግ ቡል የምለውን ልነግራችሁ መጥቻለሁና ስለዚህ እስከ መጨረሻ ካዳመጣችሁ በጣም ትጠቀማላችሁ። በተለይ ሰፊ ቦታ እያላችሁ በሬዎችን የማታናፍሱ እንዲሁም ደግሞ በጠባብ ቦታ የምትሰሩ ምን ማድረግ እንዳለባችሁ እነግራችኋለሁ። እስከ መጨረሻ ከእኔ ጋር እንድትቆዩ ግብዣዬ ነው። ስለዚህ ማሳረፍ ወይም ደግሞ እንዲሁም ማናፈስ ምን ያካትታል? አንደኛ ሼድን ያካትታል። ሁለተኛ ንጹህ ውሃ፣ ሶስተኛ የተመቻቸ ቦታ እንዲሁም ደግሞ ድሬ ስሊፒንግ ኤሪያ፣ ይሄ ደረቃማ የሆነ የመተኛ ቦታ ያስፈልጋል። ስለዚህ እነዚህ ለምንድን ነው የሚጠቅሙት የምለውን ደግሞ ስነግራችሁ ፎር ማክሲማይዚንግ ዘ ግሮዝ ኤንድ ኢኮኖሚክ ፖቴንሻል ኦፍ ፋትኒንግ ቡልስ። ይህ ማለት ምንድን ነው? በሬዎቹ እንዲያድጉ ስጋ እንዲያድግላቸው እንዲሁም ደግሞ ኢኮኖሚካሊ ሰው ራሱን እንዲቀይር ነው። ለምሳሌ አሁን እነዚህ እየተመለከታችሁ የምትገኙ በሬዎች መተኛ ቦታቸው መዝናኛ ቦታቸው ትንሽ ትክክል አይደለም። አፈራማ መሆን አለበት ወይም ደግሞ ኮንክሪት ሰርቶ የራሳቸውን ማኖር እበቶቻቸውን እያደረጉ እዛ ላይ ማንጠፍ ይቻላል። ከላይ ደግሞ ምናልባት በዝናብ ጊዜ የሚዘንብ እንዲሁም እንዳይጨቀይባችሁ መጠቀም ያለባችሁ ነገር በረንዳ መስራት ትችላላችሁ። በተለይ በሁለት ሉክ አድርጋችሁ መስራት ትችላላችሁ። ማዝናናቱ እንዴት ስጋ ሊጨምር ይችላል የምለውን አንዳንድ ነጥቦችን አብረን እናያለን። ይኸውላችሁ ስዝናኑ መልካም ቦታና ጥሩ ቦታ ስትኙ የበሉት ምግብ ራሱ እንዲፈጭ ይጠቅማችኋል። ለምሳሌ ቆንጆ መዝናኛ ቦታ ያሌላቸው በሬዎቹ አንድ ቦታ ብቻ ታፍነው የሚቀመጡ ከሆነ የሚበሉት የምግብ መጠን ትንሽ ነው። እንዲሁም ደግሞ የመፈጨት ጊዜም ደግሞ እንደዛው በረዥም ጊዜ ይወስድባቸዋል፣ ቶሎ አይፈጭላችሁም ማለት ነው። ስለዚህ ማድረግ ያለብን ምንድን ነው? የተመቻቸ ቦታ የምታዘጋጁ ከሆነ በሬው ሃይር ፊድ ኢንቴኩ ወይም ደግሞ መኖን የመመገብ ኃይሉ ወይም ደግሞ ምግብን የመውሰድ አቅሙ በጣም ከፍተኛ ይሆናል ማለት ነው። ስለዚህ በጣም ለስለስ ያለ ድሬይ ቤዲንግ ደረቅ ያለ አሁን እነዚህ እንደምታዩት ምተኙት ያው ድንጋዮች አሉ ልክ እንደ ካባ ማለት ነው። እዚህም ባለው ምተኙት ኮንክሪት መደረግ እንዳለበት ይሄኛው ፋርም ኮንሰልት አድርጌያለሁ። የምከታተለውና በየሳምንቱ እጅ የማየው ፋርም ስለሆነ መሆን ያለበት ልክ አሁን ባልኳችሁ መንገድ ነው። በዛ መንገድ ሲሆን ምንድን ነው እያረፉ በሄዱ ቁጥር የማመንዠግ አቅማቸው በጣም ከፍ ይላል። አንድ ከብት አንድ ጊዜ የበላው መኖ ለማመንዠግ ከ4 እስከ 8 ሰዓት ይፈጅበታል አንድ የበላው። ስለዚህ በእነዚህ ሰዓት ውስጥ ካላረፈ የበላው ምግብ አያመነዥግም ማለት ነው። ካላመነዠገ ደግሞ ቶሎ ዳይጀስት ሆኖ ወደ አንጀት ሄዶ ተመጦ ወደ ስጋ የመሄድ አቅሙ በጣም ትንሽ ነው የሚሆነው ማለት ነው። ሌላው ነገር መቀነስ ያለባችሁ ምንድን ነው? ስትረስን ጭንቀትን መቀነስ ነው። ጭንቀትን መቀነስ ለጤና አስተዋጽኦ አለው። ስለዚህ እንዴት ነው ጭንቀትን የምትቀንሱት? አንደኛ መተኛ ቦታ ማስተካከል፣ ልክ ከ4 እስከ 8 ሰዓት እንዲተኙ ማድረግ ነው። ሁለተኛ በሽታዎች ይቀነሳሉ በዛ ምክንያት ማለት ነው። በሽታ ተቀነሰ ማለት የእነሱ ምቾት ጨመረ ማለት ነው። ቤትም በኩል ስሩ፣ ምንም ስሩ፣ ማሰብ ያለባችሁ የበሬዎችን ምቾት መጨመር ነው። ምቾት የሚጨመረው ምግብን በማብላት ብቻ አይደለም። ስለዚህ ዌይት ጌንን እንዲያደርጉ ኪሎ እንዲጨምሩ ከፈለጋችሁ አንደኛ ነገር መተኛ ቦታ አስተካክሉ። መተኛ ቦታ ካስተካከላችሁ በሽታን የመከላከል አቅማቸው በጣም ከፍ ይላል። ይሄ ደግሞ በሽታን የመከላከል አቅማቸው ከፍ አለ ማለት በበሽታ የመያዝ እድላቸው በጣም ዝቅ አለ ማለት ነው። እንዲሁም ደግሞ በአንጻራዊ ደግሞ ስናየው ስጋን የመጨመር እድላቸው በጣም ከፍ ብሏል ማለት ነው። ስለዚህ እዚህኛው ላይ ማሰብ አለባችሁ። ሁለተኛ መተኛ ቦታ ካስተካከላችሁ ምንድን ነው
ሚት ኳሊቲ ኢምፕሩቭ ይሆናል። የስጋ ጥራት በጣም ከፍ ይላል። አንደኛ ስጋው አይደድርም። ስበላም ጥርስ ስር ብዙ አይቆምም። የስጋው ከለር ራሱ ኳሊቲ እንዲጨምር ከፈለጋችሁ በቀጥታ የመተኛ ቦታ ማስተካከል አለባችሁ። ስጋ የራሱ የሆነ ሜታቦሊዝም አለው። በዛ መሃል እረፍትን ካላገኘ የስጋ ቀለም ሊቀየር ይችላል። ስለሆነ እዛ ላይ ማሰብ አለባችሁ። ሌላኛው ማዝናናቱ ላይ ለማዝናናት ወይ ደግሞ ሪፍሬሽ ለማድረግ ወይ ደግሞ ለማናፈስ ምን ያስፈልጋል የሚለው አንደኛ አንሊሚትድ ክሊን ወተር፣ ይሄ ማለት ያልተገደበ ንጹህ ውሃ ያስፈልጋል ማለት ነው። አያችሁ አንዳንድ ፋርሞች ሄጄ ባየኋቸው እስካሁን ማለት ነው በየ3 ቀኑ ውሃ የምታጠጡ አላችሁ። በሬ ፀሐይ ላይ ከዋለ ውሃን ከሰጠነው ግጥም አድርጎ ይጠጣል፣ ከዛን ይወፍራል ብላችሁ የምታስቡ ሰዎች አላችሁ። ሶ እንደዛ የምታደርጉ ሰዎች በሬዎቹን እያስተቃያችሁ ስለሆነ እባካችሁን አስቡ። ይሄኛውን ይኸውላችሁ፣ ይሄ መጠለያ ይሁት አሁን እያሳያችሁ ያለው መጠለያ እጅግ በጣም አሪፍ ነው። የአየር ብርሃን አለው፣ ራሱ ብርሃን አለው። ቤቱ አሪፍ ነው። መኖ ተዘጋጅቶ ነው የምትሰጠው። ስለዚህ ውጪ ይናፈሳሉ። ጠዋት ከ1 ሰዓት እስከ 4 ሰዓት ይናፈሳሉ። ከዛን ተመልሶ ይሄ ምግብ ከበሉ በኋላ ምግቡን እስከ 7 እስከ 6 ከበሉ በኋላ እዛው ቤት ውስጥ ይተኙና እስከ 9 ሰዓት ተኩል ያመነችጋሉ። 9 ተኩል በኋላ ወደ ውጪ እናወጣቸዋለን። አንድ ባንድ ግር ብሎ መለቀቅ አይሆንም። አንድ ባንድ ወደ ውጪ ካወጣናቸውና ካሰርናቸው በራሳቸው ጊዜ እየተመሰጡ ነው የሚበሉት። ይሄኛው ምናልባት መኖ ቤታቸው ነው። መኖ ስታስቀምጡ ለምሳሌ ሻጋታ ሞልድ እንዳይፈጥር ከስሩ አጠናዎችን ደርድራችሁ ነው መኖን እዛ ላይ የሚደረድሩት። እዚህ ጋር ፊድሬሽን ወይ ደግሞ ፊድሬሽን የምንሰራበት ቦታ ነው። እዚህ ጋር ምንድነው ሱፐር መኖ፣ ፊኖ፣ አተር ገለባና ጨውን የምንቀላቅልበት ነው። አንዳንድ ጊዜ እዚህ ላይ የሩዝ ገለባን እንጨምራለን። የሩዝ ገለባን ጨምረው አንደኛ በኮስት ስናየው በጣም አናሳ ነው ዋጋው። ሁለተኛ ደግሞ ፕሮቲን፣ ኤነርጂ፣ ጉልበት ሰጪ፣ ሙቀት ሰጪ እነዚህ ነገሮች አለው። ስለሆነ ከነዚህ ይሄኛው የምትመለከቱት የስንዴ ገለባ ነው። ከስንዴ ገለባ ጋር አንድ ላይ ፍርፍር በመስራት ነው የምንሰጣቸው። ይሄኛው ሳር ነው፣ ያው ሁላችሁም ታውቁታላችሁ ብዬ እገምታለሁ። የሚሰጠው ጠዋት በባዶ ሆድና እንዲሁም ደግሞ ማታ አካባቢ ማባያ ይሆናቸው ብለን ነው የምንሰጠው። ስለሆነ በዚህ መንገድ በሬዎቻችሁን ማድለብ ትችላላችሁ። ስለ ስራው ሳታውቁ እባካችሁን እኔ የምላችሁ ወደ ስራው እንዳትገቡ። በመጨረሻም ላጠቃልላችሁ የምወደው ምን ብዬ ነው፣ አንደኛ ደረቅ ንጹህ የተመቻቸ የመተኛ ቦታ ካዘጋጃችሁ፣ እንዲሁም ንጹህ ውሃ የምታዘጋጁ ከሆነ፣ ሌላ ደግሞ ሃይ ኢነርጂ ፊድ ጉልበት ሰጪ ምግቦችን ከሰጣችሁ በሬዎቻችሁ ቶሎ ይደልባሉ። ሌላ ደግሞ የበሉትን ምግብ ወደ ምርት ቶሎ ኮንቨርት ያደርጋሉ፣ ይቀይራሉ። ስለዚህ ወደዚህ ስራ መግባት የምትፈልጉ ሰዎች በ09 11 26 57 03 ቴሌግራም ላይ ጻፉልኝ። እስካሁን ከእናንተ ጋር የቆየሁኝ አብዲ እንስሳት ሐኪም ነኝ። መልካም ጊዜ ይሁንላችሁ። ባይ